ይሄው አፓርታማችን ኦኬ እኛው ነው። አዎ ይሄው እንደምታዩት ዲ+12 ነው። 12ኛ ላይ ጨርሰን አሁን ቴራስ ስላብ እየሰራን ነው። ኦኬ 12 አልቋል። አዎ አልታች አንድ ቤዝመንት አለ። ግራውንድ እና ቤዝመንታችን ፓርኪንግ ሲሆን ከአንደኛ እስከ 12ኛ ደግሞ ሙሉ ሪኖሪ አፓርትመንት ነው የሚሆነው። እዚህ 2 ሊፍት አለ። አጠቃላይ 3 አባወራ የሚኖርበት አፓርትመንት ነው። ባለ 2 አላችሁ? አዎ እኛ እንደ አጋጣሚ ሆኖ እዚህ ሰፈር ሙሉ ለኢንቨስትመንት ስለሚፈልግ እሱን ኮንሲደር አድርገን ነው። ባለ 2 ናቸው ሁሉ 3 ቤቶች ባለ 2 መኝታ ናቸው። ይሄኛው ቤት 56 ካሬ ሲሆን እርስዎ ከፈለጉ ባለ 3 ማድረግ ይችላሉ። ሰፋ ያለ ካሬ ነው። እኔ ከገዛው ለኢንቨስትመንት ነው ለመኖሪያ ሳይሆን የኢንቨስትመንት አዋጭነቱ እንዴት ነው? ኦኬ ኢንቨስትመንት እዚህ አካባቢ ምናልባት በደንብ ያውቁታል ብዬ አስባለሁ። ምንም የማያደራደር ጉዳይ ነው ማለት ቢያከራዩት ከ1200 እስከ 2500 በዶላር ነው የሚከራየው። ሁሉም አፓርትመንቶች የሚያተርፉበት ቢሸጡት እንኳን